ሰላም ሰላም ውድ የሀባኩክ ተከታታዮች፣ ዛሬ ስለ ስሜት ብልህነት ወይም ስሜትን ስለመቆጣጠር እናወራለን። አንተ ግልፍተኛ እስቲ ተመከር። ቁጣህ ሲገነፍል ይህንን አስታውስ። ቁጣህ አንተን መግዛት እንደሌለበት፣ ከዚያ ይልቅ እርጋታና መልካም ምላሾች መስጠት ከስልጡን ሰው የሚጠበቁ ናቸው። እውነተኛ ሰው ለቁጣ መንገድ አይሰጥም፣ አይረበሽም። ይህ ሰው ጥንካሬ፣ ድፍረትና አቅሙም አለውና እሱ ሰው ወደ እርጋታው በቀረበ ቁጥር ወደ ጥንካሬው ይቀርባል። ማርከስ አውሬሊየንስ በአንድ ወቅት እንዲህ ብሎ ነበር፣ ስለምን ቦክሰኞች ከፍልሚያ በፊት እርስ በርስ መጥፎ ቃላትን ይሰጣጣሉ? ቃላቶች መጥፎ እንደሆኑም እያወቁ ወደ ተፎካካሪዎቻቸው በእጅጉ የቆሸሹ ቃላትን ይወረውራል። ይህን ማድረጋቸው የንዴት ምላሽን ለመፍጠር ነው። ሰዎችን መረበሽና ማበሳጨት እነርሱን ከጨዋታው ለማስወጣት ቀላሉ መንገድ ነው። ስለዚህ የተናደድክባቸውን ጊዜያት አስታውስ። ቁጣ የሚያስደንቅ አሊያም የጥንካሬ ምልክት አይደለም። መናደድ በራሱ ስህተት ነው። እደግመዋለሁ፣ ከስህተትም በላይ ደካማነት ነው። ምናልባትም ይህ አንተን ለመጣል የተዘረጋ ወጥመድ ይሆናል። ተፎካካሪዎቹና ደጋፊዎቹ ቦክሰኛውን ጆይ ሊዮስን የሳጥን ውስጥ ሮቦት ብሎ ይጠሩታል። ለዚህም ምክንያታቸው ደግሞ ሊዮስ በቦክስ ፍልሚያ ሳጥን ውስጥ ሳለ ምንም አይነት ስሜትን አይገልጽም። ስሜተ በራድ ነው። ፍጹም እርጋታን የሚያሳየው ገጽታው ለተፋላሚዎቹ መፍራትንና መሸበርን ይፈጥርባቸዋል። ጥንካሬ ማለት ራስን መቆጣጠር ነው። የማይፈራ፣ የማይደነግጥ፣ የማይቆጣ። ምክንያቱም ሁሉም ስሜቶቹ በእርሱ ስር ናቸው። ስሜቶቹ ሳይሆን የሚመራው እርሱ የስሜቶቹ መሪ ነው። የስሜት መሪ ሁን አንተ ጎበዝ። ታዲያ ምን ትጠብቃለህ? ሰዎች የስሜትን ሪሞት ኮንትሮል ይያዙ ወይስ አንተ የስሜቶች መሪ ትሆናለህ? እንግዲያውስ ምርጫው ያንተ ነው። በቀጣይ ቪዲዮ እስክንገናኝ ሰናይ ጊዜ ተመኘው። ሀባኩክ ነኝ።